ወንድማችን ነው በማህበራዊ ሚዲያ የሱን ፎቶ ጎዳና ላይ ያለ ለቆ ነበር እና በአጋጣሚ መዝሙሩ በጣም ደስ ይላል ነበር። የልጁ ሲዳምኛ ነው ወላይትኛ ነበር እና በጣም ደስ ነው እና በአጋጣሚ ልጅ እንደዚህ የሚዘምር ልጅ ጎዳና ላይ ምን ይሰራል ያግዘው ሰው የለም ወይ ትምህርት ቤት የለም ወይ የሚል ሀሳብ ነበረኝ። እንደምንም አፍራልጌ የሱን ስልክ ከማህበራዊ ሚዲያ አገኘው ፋሲካን አገኘው። ከዛ ደወልኩለት። ከዛ ትምህርት ቤት እዚህ ወላይታ ሶዶ ባለ የአይነ ስውራን ትምህርት ቤት የሚል ሀሳብ ነገርኩኝ። እሱም ለትምህርት ቤት ለማስገባት እያሰብኩኝ ነበር። ግን እናንተ በካለ ጥሩ ነው እንዲማር ፈልግ ነበር አይደለ? እንደዛ እንዲማር ፈልግ ነበር የሚል ሀሳብ ሰጠኝ። ከዛን ትምህርት ቤት እጄ እንደዚህ አይነት ሰው አለ ብዬ ጠየኳቸው። በወቅቱ ይምጣሉ። ከዛን ነገርኩት። እሱም ደስ አለው። ቤተሰብ ሄዶ አስፈቅደው ጓደኞቹንም አናግረው ጓደኞቹንም ተወያይቶ ከዛ ሊያመጡ ሲል አጋጣሚ ደግሞ ሐዋሳ ከተማ የአይነ ስውራን ትምህርት ቤት አለ ይባለውን ሰምተው እንዲሁም ሐዋሳ ቅርብ ስላለ እዚህ ለማስገባት ወስነናል፣ እናመሰግናለን የሚል ሀሳብ ሰጥቶኝ ነበር። ለማንኛውም ትምህርቱን እንዳያቋርጥ የሚል ሀሳብ መሀል ላይ የሚል ሀሳብ ከትምህርት ቤት እንደተባረረ ብዬ ነገር አጋጣሚ ለካይ ትምህርት ከጀመረ በኋላ ትምህርት አቋርጧል። ቅርብ እዛ አካባቢ ስለነበረ ወንድማችን ነው እንደገና ሶዶ ወላይታ ሶዶ ቢስ የሚል ሀሳብ አነሳ። እኔም ደግሞ ትምህርት ቤት ይዤ ያው ቀድሞም ከ10 ዓመት በላይ ቢሆንም ሙሉ ኃላፊነቱን እኔ እቀበላለሁ። እዚህ ያለው እነሱ ይቀበላሉ። እዚህ ጋር ነው የፈለኩት ተመልካቾች በደንብ አድምጡልኝ። እዚህ ያለውም ያው ሙሉ ኃላፊነቱን እኔ ወስዳለሁ። ችግር የለውም። ባለቤቴም ዶክተር ታምርናሽ እዛው ትምህርት ቤት ፊት ለፊት ያለው ወላይታ ሶዶ ዩኒቨርሲቲ ሆስፒታል ነው የሚሰራው። እኔ እዚህ ከተማ ነው ያለሁት። ስለዚህ እዚህ ያለው ሙሉ ኃላፊነት እንደ ልጃችን እንቀበላለን። ይምጣ ሰማችሁ የሚል ሀሳብ ነበረን። እዚህ ያለው መስኪን ገጠር ነበር ልጁ። ገጠር ሄዶ ልጁን እስከማይ ድረስ ጓጉቼ ነበር። ሶሻል ሚዲያ ማህበራዊ ሚዲያ ላይ ያየሁት ልጅ እስከማይ በአጋጣሚ ከመኪና ወርዶ ከኛ ጋር ሲገናኝ ከተማ ያለ ሰው ሁሉ ተረስቷል። በጣም መንገድ ላይ ተሰብሏቸዋል። እና በዚህ አጋጣሚ መንገድ የምፈልገው ሲዳማ ገጠር ውስጥ ያለው እዚህ ደግሞ ወላይታ ሶዶ ከተማ ሁላችንም የተለያየ ብሔር ቢሆንም በክርስቶስ አንድ ነን። አንድ ነን፣ በክርስቶስ አንድ ነን። ልብ አድርጉ፣ በክርስቶስ አንድ ነን። በዚህ አጋጣሚ መልዕክት ማስተላለፍ የምፈልገው ሲዳማ ሆነ አማራ ሆነ ኦሮሞ ሆነ ወላይታ ሆነ ጉራጌ ጋሞ ማንም በክርስቶስ አንድ ነው። አሜን አንድ ስጋ ለባሽ ነን። ለታረደው በግ ክብር ይሁን። ስለዚህ ወንድማችን ነው፣ ልጃችን ነው፣ ወንድሞቻችን ናቸው። ስለዚህ በጣም ደስ ብሎኛል። በጣም ደስ ብሎኛል። ያው እግዚአብሔር አይ ቲንክ ወደፊት ጥሩ ሰው ሊሆን ይችላል። የዛ አካባቢ ሰዎች ሰፖርት ማድረግ ይችላል። እዚህ የሚያግዙ ሰዎች አይጠፉም። ችግር የለም፣ ማዘጋት እንችላለን። ግን በተለይ የዛ አካባቢ ሰዎች ያግዙ። ይሄን ልጅ ነገ የፍርድ ቤት ፕሬዚዳንት፣ ዳኛ፣ መምህር፣ መሪ፣ ጥሩ ዘማሪ፣ ጥሩ አገልጋይ፣ መንፈሳዊ አገልጋይ ሆኖ የሚችል አቅም ያለው ልዩ ታለንት፣ ችሎታ ያለው ልጅ ነው። ደግፉት፣ አግዙት። እኛም የምንችለውን እናግዛለን። እግዚአብሔር ከእሱ ጋር ይሁን። አሜን።